ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ በያላችሁበት ቦታ። እንግዲህ በዛሬው ዕለት ርዕሱ እንዳያችሁት ስለ ዩኤኢ በዛሬው ዕለት 3 ባሊስቲክ ሚሳይሎችን እና ድሮኖችን እንዳከሸፈች ነው እና እስካሁን ድረስ ወደ 341 ባሊስቲኮችን 15 ክሩዝ ሚሳይሎች እና 1745 ድሮኖችን እንዳከሸፈች ነው ዜና የሚያሳየው። ይህ ዋናው ርዕሰ ዜና ሲሆን ከዛ በፊት ግን ለሙስሊም ወንድሞቻችን እንኳንም ለኢድ አልፈጥር እንደዛ መሰለኝ የሚባለው ኢድ አልፈጥር በሰላም አደረሳችሁ ይላለኝ እና ይህንን ካልኩኝ በኋላ ግን በዛሬው ዕለት ይህንን ኢድ አልፈጥርን በዩቱብ እንዲህ ሲከታተል ነበር እና አንድ ዩቲዩበር ሶማሊያዊ ነው መሰለኝ በሶማሊኛ ነው የምናገረው። እንግዲህ ሶማሊያዊ ስለ ወይ ኢትዮጵያ ሶማሌም ሊሆን ይችላል ወይ ደግሞ የዋናው ሶማሌ ሀገር የመጣ ሊሆን ይችላል እና በእንግሊዘኛ ነው በአብዛኛው የሚያስተላልፈው ዩቲዩበር ነው እና አዲስ አበባ ውስጥ ሆኖ ኢድ አልፈጥርን ከዚህ ከአዲስ አበባ ነው ማስተላልፍላችሁ ብሎ በምናገርበት ሰዓት ሬሌ እኔ በጣም ነው እያፈርኩትና በጣም ገረመኝ። ያፈርኩት ስላችሁ በኔጌቲቭ ሳይሆን በፖዚቲቭ ነው። ምንድነው እውነት እቺ የአዲስ አበባ ናት ምናምን የሚል እንትን ገርሞኝ ነው ማመን አቃተኝ። በቃ የውበቱ ማለት ነው። እና ምንድነው ለማለት የፈለግኩት አሁን ለምሳሌ እንዲህ የተሰማኝን ነገር ነው። አንድ ለማኝ በነጋታ ጠዋት ተነስቶ ሱፍ እና ካራባት አድርጎ በቃ አዲስ መኪና ይዞ እናንተ አጠገብ ብቆም ትናንት ያያችሁት ለማኝ መንገድ ላይ የሚለምናችሁ ሰውዬ ዛሬ ወዲያው በአንድ ሌሊት ተኝቶ ተነስቶ ማለት ነው እንደዛ ሆኖ አምሮበት ስታዩ ምንድን ነው የሚሰማቸው? ሱፍ ካራባት ነጭ ሸሚዝ ምን የመሰለ ወርቅ የመሰለች መኪና ይዞ መቶ አጠገባቸው ቆሞ ወክ ሲያደርግ ብታዩ ምን ይሰማቸዋል? ለማመን ያስቸግራቸዋል አለ። እኔም አዲስ አበባ እንደዛ ነው የሆነችብኝ። ማመን አቃተኝ። አሁን ዛሬ ሰሞኑ በቃ ሁሌ አለ፣ ግን የዛሬ ተለየብኝ። ሙስሊሞች በጣም ነው ያሳምረው ከተማውን ሙስሊሞቹ በሚሰግዱበት ሰዓት ማለት ነው በየመንገዱ እና የዛሬ 2 ዓመት አዲስ አበባ ምን ነበረች? በጣም ቆሻሻ የተጎሳቆለ ቤት ያለበት እና ብዙ ለማኞችም የበዛበት ምንድነው ሰው እንደ እንስሳ መንገድ ላይ የሚሸናበት በቃ ኦልሞስት ኋላ ቀር ከዓለም ኋላ የቀረች ሀገር በ2 ዓመት ውስጥ እንደዚህ ተለውጣ ስታዩ ምንድን ነው የምትሰማቸው? በነገራችን ላይ የአዲስ አበባ ኮሪደር የተጀመረው የዛሬ 2 ዓመት ነው። ማርች ላይ ወይ ደግሞ መጋቢት ላይ ነው የተጀመረው። ይህ ሁሉ ለውጥ የተገኘው በ2 ዓመት ውስጥ ነው። ይሄ ለማመን በጣም ይከብዳል እና ከሰማይን እንደወረደ በአንዴ እንዴት ዱባይን የመሰለች ከተማ ውስጥ እንደው ከአዲስ አበባ ነው ብሎ ስናገር እንደው ከዱባይ የሚል ይመስላል። በእውነቱ ለመናገር ከሆነ የከተማውን ውበት ስታዩ ሙስሊሞቹ መንገድ ላይ በሚሰግዱበት ሰዓት ከተማውን እንዲያውም የበለጠ ነው ያሳምራት እና ሱዳናዊ ዛሬ 20 ዓመት ነው የመጣሁት ምናምን እያለ ስናገር ሱዳን ድሮ እኛ የምናያት በቃ ከኢትዮጵያ የት እንደምትበልጥ ነው። ናይሮቢ ሌላ ሁሉ አሁን ኢትዮጵያ አዲስ አበባ እንደ ዱባይ ምናምን የመሳሰሉ አረብ ሀገሮች እና የቻይና ከተሞች ነው የመሰለች እና ያንን ገርሞኝ ደስ ብሎኝ ነው ይህንን መልእክትን ለማስተላለፍ የፈለግኩት። ዋና መልእክት ግን ይህን አይደለም የተዘጋጀበት ሌላ ነበር። በመሀል ነው ይህን ቪዲዮ አይቼ ገርሞኝ ይህንም ጣል ላድርግላችሁ ብዬ ነው የፈለግኩት እና እግረ መንገዴ ነው ሙስሊም ወንድሞቻችንን ሰላምታይን ለማቅረብ ፈልጌ ነው እና ካሁን እንትኑ ከዚህ ቀጥዬ ግን ወደ እንትኑ ልምጣ። ሀሳቤን እንትን አደረገብኝ ማለት ነው። የአዲስ አበባ ከተማ ውበት ሀሳቤን ቀየረብኝ ማለት ነው። ዳይቨርት አደረገው የመጣሁበትን እንትን ዳይቨርት ስላደረገው ነው። ወደ ዋና ልምጣ በተቻለኝ መጠን ሀሳቤን ላሰባስብ እና በዛሬው ዕለት እንግዲህ ብዙውን ጊዜ በዜናዎች በዩቱበሮች በተለይ ሀበሻዎች አካባቢ
ሻቢያዎች አካባቢ በተለይ የዩቱብ ማነው ሻቢያዎች አካባቢ ዩኤኢ ዱባይ ራሷንም መከላከል አልቻለችም። ደግሞ ኢትዮጵያን ትረዳለች ምናምን ብሎ የመሳለቅ የማንቋሸሽ ነው እንግዲህ የተለመደው ነው የእነሱ ነገር። በጣም ኋላ ቀር ስለሆኑ በአንድ ሬዲዮ ጣቢያና ቴሌቪዥን ሁሌ ስለሚከታተሉ ኢሳያስ ያለውን ሁሌ ብቻ ስለሚከተሉ ሀገሪቷም ወድቃም አልወደቀችም የሚሉ ናቸው እና ይህንንም ስለ ዱባይ ሁኔታ አትረባም እያሉ ነው ዱባይንም እና ያስቃል። እነሱ ነገር ለማንሳት ሳይሆን ዋና ነገር ዱባይ ራሷን መከላከል እንደማትችል ምናምን እያደረጉ ስለሚያቀርቡ ነው ይህንን ዜና ላቀርብላቸው የፈለጉት። እና በዛሬው ዕለት 3 ባሊስቲክ ሚሳይሎችን እና 8 ድሮኖችን ነው ያከሸፈች የጣለችው። እና እስካሁን ድረስ ደግሞ ብዙ ድሮኖችን ነው የዛሬ 3 ሳምንት አካባቢ ነው መሰለኝ የተጀመረው። እና ዩኤኢ ብቻ እስካሁን ድረስ ወደ 1748 ድሮኖችን ያከሸፈችው በ3 ሳምንት ውስጥ። በዛሬው ዕለት 8 ድሮኖችን እስከ ዛሬ ድረስ 1748 ድሮኖችን ያከሸፈችው እና 15 ክሩዝ ሚሳይሎችንም አክሽፋለች፣ አውድማለች። 341 ባሊስቲኮችንም እንደዛ አክሽፋለች። እና እነኚህ ነገሮችን በኋላ እመለስበታለሁ ምን እንደሆኑ ባሊስቲኮች ምን እንደሆኑ፣ ክሩዝ ሚሳይሎች ምን እንደሆኑ፣ ድሮኖች ልዩነታቸውን እመለስበታለሁ። ለአሁኑ ግን መረጃውን ወይም ዜናውን እንደሚከተለው አቀርብላቸዋለሁ ማለት ነው። ከየካቲት 26 2026 መጨረሻ ጀምሮ በተቀሰቀሰው ቀጠናዊ ግጭት የተባበሩት አረብ ኤምሬት ከኢራን ጋር ንቁ ወታደራዊ ፊልሚያ ውስጥ ትገኛለች። በመጋቢት 21 ማለትም በዛሬው ዕለት መጋቢት 21 2026 መረጃ መሰረት የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር ዛሬ 3 ባሊስቲክ ሚሳይሎችን እና 8 ድሮኖችን መጥቶ መጣሉንና ግጭቱ ከተጀመረ ወዲህ አጠቃላይ 341 ባሊስቲክ ሚሳይሎችን፣ 15 ክሩዝ ሚሳይሎችን እና 1748 ድሮኖችን ማክሸፉን አስታውቋል። የኢራን ጥቃት በዋናነት የሀቢሻን የጋዝ ተቋምና የነዳጅ እርሻን ጨምሮ በሀገሪቱ የኤነርጂ መሰረተ ልማት ላይ ያነጣጠረ ነው። በግጭቱ እስካሁን ባለው መረጃ የሁለት ጦር ኃይሎች አባላት 6 ሲቪሎች እንግዲህ የቆሰሉት ማለት ነው ከፓኪስታን፣ ኔፓል፣ ባንግላዴሽ እና ፍልስጤም እነኚህ 6 እንትኖች አልፏል። የውጭ ሀገር ዜጎች ማለት ነው። 2 የወታደር እንትኖች ናቸው የሞቱት። እና ሌላው በእርግጥ በዚህ እንትን ውስጥ ኢትዮጵያውያንም የቆሰሉትም አሉ። እሱንም አይቼ ነበር። ቦታው ለጊዜው ጠፍቶብኝ ነው እንጂ ኤኒዌይ ምንም እንትን ማለት አልችልም፣ ወይ በሌላ ጊዜ እመለስበታለሁ። ከቆሰሉት ውስጥም ኢትዮጵያውያን የቆሰሉት አሉ፣ ግን የሞተ ሰው የለም። እና የብዙ የውጭ ሀገር ዜጎች ናቸው ከተለያየ ሀገር የመጡት እንደዛ የቆሰሉት አሉ። ኢትዮጵያ ውስጥ 2 መሰለኝ የቆሰሉት እንደዛ ነው። እና ሌሎችም እንትን የተጎዱት አሉ ለማለት ፈልጌ ነው። እና ምንድን ነው ይሄ ባሊስቲክ ክሩዝ ሚሳኤል እና ድሮን ልዩነታቸው ምንድን ነው የምለውን ደግሞ ከዚህ እንደሚከተለው አቀርብላቸዋለሁ ማለት ነው። ይሄ ባሊስቲክ ሚሳኤል የሚባለው ተስፈንጣሪ ሚሳኤል ማለት ነው። ባሊስቲክ ማለት ይህም የሚሳኤል እንደ ኳስ ተወርውሮ በከፍተኛ ፍጥነት ወደ ጠፈር ወጥቶ ከዚያም በስበት ኃይል አማካይነት ወደ ኢላማ የሚወርድ ነው። ይህም እንደ ቀስት ቅርጽ ይጓዛል። ለቀስት አሁን ፒክቸሩ ላይ እንደ ቀስት የሚጓዘው ይሄ ባሊስቲክ ሚሳኤሉ ነው እና ፍጥነቱ ደግሞ በጣም ፈጣን ነው። ጥቅሙም ረጅም ርቀት ወይም ለምሳሌ ከአንድ አህጉር ወደ ሌላ ለመምታት የሚያገለግል ነው ማለት ነው። ይህ ባሊስቲክ ሚሳኤል የሚባለው እንደዛ ነው ማለት ነው። ክሩዝ ሚሳኤል የሚባለው ደግሞ ይህ ሚሳኤል ክሩዝ ሚሳኤል የሚባለው እንደ ትንሽ ሰው አልባ አውሮፕላን ሲሆን በራሱ ሞተር እየተጓዘ በቀጥታ መስመር ይጓዛል።
መሬት ተከትሎ በዝቅተኛ ከፍተኛ ወይም ዝቅ ብሎ ነው የሚሄደው። ዝቅ ብሎ ይበራል። ይህም በራዳር እንዳይታይ ይረዳዋል ማለት ነው። ፍጥነቱ ደግሞ ከባሊስቲክ ሚሳኤል ይልቅ ቀርፋፋ ነው። ማለትም እንደ ፈጣን አይደለም እንደ ባሊስቲክ ሚሳኤል። በጥቅሙም ደግሞ በጣም ጥንቃቄ ለሚፈልጉና ቅርብ ለሆኑ ኢላማዎች ያገለግላል እና ቅርብ ለሆኑ ኢላማዎች ነው የሚያገለግሉ። ባሊስቲክ ግን ከሀገር ወደ ሀገርም የሚጓዝ ነው እና ስዕሉ ላይ ያው እንደምታዩት ነው። ፒክቸሩ ላይ የባሊስቲኩንም ምንድነው ክሩዝ ሚሳይሉንም እንደምታዩት ነው። የድሮኖቹን ደግሞ ከዚህ ቀጥዬ አቀርባለኝ ማለት ነው። ሰው አልባ አውሮፕላን ወይም ደግሞ ያ ድሮን ማለት ነው። ይህ ደግሞ ከርቀት የሚመራ ወይም በራሱ የሚበር አውሮፕላን ነው። ልዩነቱ ሚሳይሎቹ አንድ ጊዜ ተተኩሰው ይፈነዳሉ። ከዛ ግን ለረጅም ጊዜ በአየር ላይ ሲቆይ በመረጃ ሊሰበስብና ተመልሶ ሊያርፍም ይችላል። አንደኛ መረጃ ለመሰብሰብ ቀስ ብሎ የሚጓዝ ነው ማለት ነው። ጥቅሙ ደግሞ ጠላትን ለመሰለል ወይም ደግሞ ትናንሽ ቦምቦችን ለመጣል ያገለግላል ማለት ነው። እና ከዚህ ቀጥዬ ደግሞ እስቲ በሰንጠረዥ አማካይነት ልዩነታቸውን ለማየት እንሞክራለን ማለት ነው። ባሊስቲክ ሚሳኤል እንደ ቀስት ይመስላል። እንደ ቀስት ነው የሚሄደው። ክሩዝ ሚሳኤል ደግሞ ቀጥታ መስመርን ይዞ ነው የሚሄደው። ድሮን ደግሞ እንደ አውሮፕላን ነው የሚመስለው። ከፍታቸውን በምናይበት ሰዓት የከፍታ ሁኔታቸውን ስናይ በጣም ከፍ ማነው ባሊስቲክ ሚሳኤል በጣም ከፍ ብሎ ነው የሚሄደው፣ እስከ ጠፈር ድረስም ይደርሳል። ክሩዝ ሚሳኤል ደግሞ ዝቅተኛ መሬትን ተከትሎ ነው የሚሄደው፣ ዝቅ ብሎ ነው የሚሄደው። ድሮን ደግሞ የተለያየ አይነት ድሮን ያለው። ፍጥነታቸውን በምናይበት ሰዓት ባሊስቲክ ሚሳኤል በጣም ፈጣን ነው። ክሩዝ ሚሳኤልን ደግሞ መካከለኛ ነው ፍጥነቱ። ድሮን ቀርፋፋ ነው፣ ቀስ እያለ ነው የሚሄደው ድሮን። ተልኳቸውን በምናይበት ሰዓት ባሊስቲክ ሚሳኤል አጥፊ ፈንጂ ነው፣ በቃ ይፈነዳል ማለት ነው። ጠረፍ ላይ ወጥቶ ወደ ታች ወደ እንትን የሚፈነዳ ነው። ክሩዝ ሚሳኤል ደግሞ አጥፊ ፈንጂ ነው። መሬት ዝቅ ብሎ ይሄዳል፣ ራዳር እንዳያየው፣ ግን አጥፊ ፈንጂ ነው። ፍጥነቱ ግን ከባሊስቲክ ሚሳኤል ያነሰ ነው። ድሮን ደግሞ ለስለላም ወይም ደግሞ ለጥቃት የሚያገለግል ነው ማለት ነው። እና ዩኤኢ እንግዲህ 1748 ድሮኖችን ያከሸፈችው በ3 ሳምንት ውስጥ፣ 15 ክሩዝ ሚሳኤሎችን ያከሸፈችው በዚህ 3 ሳምንት ውስጥ፣ 341 ባሊስቲኮችን ያከሸፈችው። አንድ እንትን የረሳሁት ነገር አለ መግቢያ ላይ ስለ ሙስሊሞቹ ዓመት በዓልን በተመለከተ የሆነ ነገር እንትን ብዬ ነበር፣ ዘገባ ወይም ደግሞ ስለ አዲስ አበባ ሁኔታ ተናገረ ነበር እና ከዛ አንድ የረሳሁት ነገር ስላለ እሱን ላክልበት ብዬ ነው። እንግዲህ እንኳንም ለሙስሊሙ ዓመት በዓል አደረሳችሁ በማለት ከዛ የረሳሁት ነገር ምንድን ነው፣ ታሪኩን ነው ለማስታወስ የፈለኩት። የሙስሊም እና ፕሮቴስታንት የኦርቶዶክስም ዓመት በዓል ሲከበር እንዴት እንደነበር፣ ማለትም በዛን ጊዜ የዛሬ በኃይለ ሥላሴ ጊዜ ኦልሞስት ህፃን ነበርኩ። የ13 12 ዓመት ህፃን ነበርኩኝ። ኃይለ ሥላሴ ከስልጣን ሲወርዱ እና አውቅ ነበር እና ያን በህፃነት አእምሯችን ውስጥ የተቀረጸ ምንድነው ሙስሊም ሲባል ኢትዮጵያዊ አይመስለንም ነበር። ይህ ፋክቶር ለመናገር ፈልጌ ነው። የውጭ ሀገር ዜጋ ነው፣ በቃ እንደ ሁለተኛ ዜጋ ነበር የምናየው። ይህም ከህፃነታችን ተወልደን ያደግንበት ስለሆነ ነው፣ ምንም ማድረግ አንችልም። እና ሙስሊም ብቻ ሳይሆን ፕሮቴስታንት ቢሆን እንደዛ ነው። የፕሮቴስታንት የሚታየው ደግሞ የውጭ የሀገር እርዳታ እንደዛ ነበር የሚታየው። እና ሲከበር የነበረው በኃይለ ሥላሴ ዶሚኔትድ ያደረገው ኦርቶዶክስ ነበር። እና በኋላ ደርግ መጣና ሙስሊሞችን ያው እንደ ክርስቲያን እንዲያመልኩ ፍቃድ ሰጥተዋል። ፍቃድ ሳይሆን ኦልሞስት እንዲያከብሩ ማለት ነው። በይፋዊ መንገድ እንዲከበር እኩልነት ምናምን እያለ እንትን ያደርግ ነበር። ግን
ቅር ይለን ነበር። እኔ ትዝ ይለኛል ሕፃን ሆኜ እንደ ድሮ በቃ እንደ ውጭ ዜጋ ሁለተኛ ዜጋ እንድታይ የዛ አይነት ስሜት ነበር። በቃ እንደዛ በሆንና እንደዛ ቢቀሩና በቃ የዛ አይነት ስሜት ምክንያቱም ተወልደን ያደግንበት ስለሆነ ያስቀርጾብናል ማለት ነው። የኃይለ ሥላሴ እንትን እና የፕሮቴስታንቶችንም እንደዛው የእርዳታ እንትን ከውጭ የሚደረግ እርዳታ አይነት ነገር ነበር የሚሰማ። በኋላ ኢህአደግ መጣና ኦልሞስት በእኩልነት ምናምን የሚል እንትን መጣ። ሁሉንም በኩል እንዲያከብሩ አደረገ። ነገር ግን እውቅና አልሰጠም ነበር እና ከዛ በኋላ ከውስጣችን እየጠፋ መጣ ማለት ነው። ይሄ እስላምን እንደ ሁለተኛ ዜጋ የማየቱ ሁኔታ ፕሮቴስታንቶችን ደግሞ እንደ እርዳታ ሰጪ ምናምን የውጭ ሀገር እርዳታ የዛ አይነት ስሜት ያ ሁሉ እየጠፋ መጣ ማለት ነው ኢህአደግ። አሁን ግን በብልጽግና ጊዜ ነው ሙሉ በሙሉ በቃ የተቀረፈው። በውስጤ ሙሉ በሙሉ የጠፋው ሌሎችም በኃይለ ሥላሴ ጊዜ ተወልደን ነው ሙሉ በሙሉ ከአእምሯችን የጠፋው አሁን ነው፣ በብልጽግና ጊዜ ነው። እና ወገናችን ናቸው፣ ኢትዮጵያውያን ናቸው። ለዛም ደግሞ እውቅናም ተሰጥቷቸዋል፣ ተቋምም ተሰጥቶላቸዋል። ለፕሮቴስታንትም እንደም ተቋም ተሰጥቶላቸዋል። እና ሙሉ በሙሉ የሚሰማን አሁን እንደ ኦርቶዶክስ ነው። በቃ ፕሮቴስታንቱንም ሙስሊሙን የሚሰማ ነገር እንደዛ አይነት ስሜት ነው የሚሰማ በአሁኑ ሰዓት። እና ይሄ ለዚህ ስላበቃን አምላክም እግዚአብሔር እናመሰግናለሁ። ፕሮቴስታንት ነው ምስል እኮ እኔ ራሴ ፕሮቴስታንት ከሆንኩኝ ኦልሞስት የዛሬ 36 ዓመት ነው። ግን ፊሊንግ የማደርገው እንደዛ ነበር። በቃ የውጭ ሀገር እርዳታ ምናምን ነበር የሚሰማን ፕሮቴስታንት ሆኜ ማለት ነው። ከዛ በፊት በወላጆች አማካኝነት ያው ኦርቶዶክስ እንደዛ ነበር የሚሰማን እና በአሁኑ ሰዓት ግን ሁላችንም አንድ እንደሆነ ነው በቃ የሚሰማን እና ይሄ ትልቅ እንትን ነው። ይሄ ራሱ እግዚአብሔር በራሱ ጊዜ የሚያመጣው ነገር ነው እና ያስተካክላል ሁሉን ነገር እና ሁላችንም አሁን እንደዛ እየተሰማን ስላለ እንኳንም ለኢድ አልፈጥር አደረሳችሁ ይላለኝ። ይሄን ስለረሳኝ ዓመት በዓሉ እንግዲህ አንዴ ካለፈው በኋላ ስለዚህ ማንሳቱ ትንሽ ስለሚቸግር በወቅታዊ ሁኔታ በዓመት በዓሉ ይሄንን ማንሳቱ ያስፈልጋል ብዬ ነው ይሄንን ልጨምርበት የፈለግኩትና ሼር፣ ላይክ እና ሰብስክራይብ ማድረጉን አትርሱ። ስህተትም ካለ እኛ ስህተታችን ለማረም ዝግጁ ነን። ከዛ በተረፈ ግን መረጃዎችን የምናቀርበው በእውነትና በእውቀት ላይ የተመሰረተው ብቻ ነው። ለዛ ነው ኢካፍ የምለው የዚህ ሚዲያ ስም። ኢካፍ ማለት ኢትዮ ኖሌጅ ኤንድ ፋክትስ ሚዲያ ማለት ነው። በእውቀትና በእውነት ላይ የተመሰረተ ሚዲያ ማለት ነው። እና ስለዚህ ይህንን ሚዲያን ሼር፣ ላይክ እና ሰብስክራይብ ስታደርጉ ዩቱብ ደግሞ ለሌሎቹ ተደራሽ ያደርጋል። እናንተም ሼር ስታደርጉ ዩቱብ ሼር ያላደረጉ ለሌሎቹ ተደራሽ ያላደረገው ደግሞ እናንተም የራሳችሁን ለሌሎቹ ተደራሽ ያደረጋችሁ ማለት ነው። ስለዚህ ሼር፣ ላይክ እና ሰብስክራይብ ማድረጉን አትርሱ እያልኩኝ በዚህ ሰናበታችኋለሁ። ታንክ ዩ ቨሪ ማች።